ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የተከዜ ቲዩብ ቤተሰቦች እንደምን አላችሁ? አንድ ለእናቱ ድርሰት አቤ ጉበኛ። ማጫ። በአንድ ታላቅ ዛፍ ስር ከ20 እስከ 30 የሚሆኑ ሰዎች ግማሾቹ ቆመው ግማሾቹ ተቀምጠው ሲያወኩ ራቅ ብሎ ለሚሰማቸው ሰው ልክ የአንድ ገበያ ሕዝብ ይመስሉ ነበረ። 50 የሚሆኑ ከብቶች 25 በአንድ በኩል 25ቱ በሌላ በኩል ሆነው በሁለት ኩታሮች እየተጠበቁ ሳር ይበላሉ። በሁለቱም በኩል ያሉት ከብቶች አልፎ አልፎ አንገታቸውን ቀና እያደረጉ የምድርን አቀማመጥ ውበት እንደሚያደንቅ ፈላስፋ ባሻገር ያሉ ቦታዎችን ትኩር እያሉ ሲመለከቱ ሁኔታቸው ሁሉም ላሉበት ቦታ እንግዳ መሆናቸውን ያስረዳ ነበር። በአንድ በኩል ያሉት ከብቶች ከጎሽ ሳይሆን ከዝሆን ጋር ሊያወዳድሯቸው የሚገባ ሳር ለመብላት ዝቅ ሲሉ ዳልጋቸው መሬት የሚጠርግ ሻኛቸው ለብቻው ብቻውን ተወልዶ ጡት የተመቸው የበግ ጥቦት አክሎ ወደ አንድ በኩል ዘንበል ብሎ የተኛ ሁለት መጫኛ ተዘርግቶ የየሆዳቸውን ዙሪያ የሚደርሰው የማይመስሉ ቀለማቸው ዝንጉርጉር፣ ዛጎላማ፣ ወርቃ፣ ቡላ፣ አሻልማ፣ ቦራ፣ ቦቃ፣ ነውርማ፣ ሻሸል፣ ወይና፣ ጅብሮሽ፣ ጃሞ ሲሆኑ የአብዛኞቹ ቀንዳቸው በጣም ሳይወጣ ወፈር ቀጥ ያለ ሆኖ ጉችም ጉችም ያለ ነው። 2 ያህል ጎዳናዎችና 3 ያህል ቀንድ ዳፍላዎችም ነበሩባቸው። በጣና አካባቢ ባለው የሀገር ክፍሎች የሚበቅሉትን የከብት አይነቶች የሚያውቅ ማንኛውም ሰው እነዚህ ከብቶች ከየት ግድም እንደመጡ መረዳት አስቸግረውም ነበር። በሌላው በኩል ያሉት ከብቶች ደግሞ አካላቸው መጠን ብሎ በዚያው ፈርጠም ያሉ፣ ቀንዳቸው ረዘም ብሎ ጫፉ እንደ መርፌ የሾለ፣ በጥጋቸው ሲያልፉ ጥቂት አንገታቸውን ቢያወዛውዙ ጨጓራና አንጀትን ዘርግፈው የጣሉ መስለው የሚያስፈሩ ነቃ ያሉ፣ የአብዛኞቹ ቀለማቸው ድፍን ጥቁር፣ ቀይ፣ ቡላ፣ ነጭ ሲሆን አልፎ አልፎ ጃሞዎችና ዛጎላማ ይገኙባቸው ነበር። እነዚህም ከተንከል አፋፍ ቅማንቶች ከሚገኙበት ጥግ የመጡ መሆናቸውን በመላ ሊደርስበት የሚችል ነበር። በዚህ ቦታ ላይ ልጅ ኃይሉ ከናጀባቸውና ከነጓዛቸው ሲደርሱ በዛፉ ስር ያሉት ሰዎች ውክታቸውን አቋርጠውና ተነስተው ልብሳቸውን እያደገደጉ ለጥ እያሉ እጅ ነሱ። ልጅ ኃይሉም እንደምን ውላችኋል? ጉዳያችሁን አቋርጠንባችሁ መሰል ቁጭ በሉና ቀጥሉ አሉ። ሰዎችም ድግዳጋቸውን ሳይፈቱ ለተናገሯቸው መልካም ቃል እጅ በመንሳት መልስ እየሰጡ ዝም ብለው ቆሙ። ምን ሸንጎ ይዛችሁ ኑሯል? አሉ ልጅ ኃይሉ ኃይለኛውን የልጅ ዘውድ የበቅሎ በልጓም ጠስቀው ይዞ እንዳቆሟት። ሸንጎም አይደል ማጫ እያስተያየ ነው ጌታዬ፣ አሉ አንድ ሸበት ፈንጠቅ ያደረገባቸው ጉምቷ አዛውንት። እነዚህ ሁሉ ከብቶች ለስንት ሰዎች የቀረቡ ናቸው? 25ቱ ተወንድ ወገን 25ቱ ተሴት ወገን የመጡ ናቸው። ታንድ ላይ 50 ቁም ከብቶች መሆናቸው ነው? አዎ 50 ይሆናሉ። ለመሆኑ ተጋቢዎቹ የስንት ዓመት ልጆች ናቸው? ወንዱ የኔ ልጅ ነው። በዚህ ዓመት የመስከረም ወር 17ኛ ዓመቱን ይዟል። ልጅ ኃይሉ አንገታቸውን ወደ እጃቸው ደፋ አድርገው ዛብ ባልጨበጡ ጣቶቻቸው አጽቆች መስከረም፣ ጥቅምት፣ ህዳር፣ ታኅሳስ፣ ጥር እያሉ በሎስ አስቆጠሩና አይናቸውን ወደ አዛውንቱ መለስ አድርገው 12 ዓመት 5 ወሩ ነው ማለት ነው አሉ። አዎ መሆኑ ነው አሉ አዛውንቱ። ሴት ልጅስ? አሉ ልጅ ኃይሉ። አይ እሷስ ገና በጣም ኩታራ ናት አሉ አዛውንቱ። ለመሆኑ ስንት ዓመቷ ነው ይባላል? አሉ ልጅ ኃይሉ። የወንድየው አባት የሆኑት አዛውንት ከዚያው አብረው ወደ ቀድሞ የሴቷ ልጅ አባት ዘወር ብለው ስንት ዓመቷ ነው ያልከኝ ነበር አቶ ጀመረ አሉና ጠየቁት። 6 ዓመቷን በሚመጣው ሰኔ ትደፍናለች አለ አቶ ጀመረ።
ለመሆኑ አሁን ተጋብተው ምን ይሰራሉ? አሉ ልጅ ኃይሉ እንደመሳቅ እየቃጣቸው። አብረው እንዲያድጉ እንጂ አሁንማ ምን ይሰራሉ? ደግሞ የገሌ ልጅ አያምልጠኝ አታምልጠኝ እንላለን። ሳልሞት የልጄን ዓለም ልይ እንላለን። ገና መውጫችን እናድራለን። በፎገራ ማጡት እየጠቡም ይዳራሉ አሉ። እኔ እንኳ ሚስቴ አስቸግረኝ እንጂ ጥቂት ላቆያት ነበር አለ ጀመረ። ጀመረ በአነጋገሩ ቸኮል የሚል ጠይም መልከ መልካም ቀጠን መለል ያለ ዕድሜው ከ35 ዓመት የማይበልጠው ልጅ እግር ሰው ነበረ። ግሩም ነው፣ ይሄን ነገር ሳይቼ መሄድ አለብኝ አሉና ልጅ ኃይሉ ከበቅሎ አዱብ አሉ። ከዚያም ወደ ጓዛቸው ወደ ሰዎቻቸው ዞር አሉና ሰጋር በቅሎ ያላችሁ ጥቂት ሰዎች ብቻ ተኔ ጋር ቆዩና የቀራችሁት ጓዙን ይዛችሁ ሂዱ አሉ። እኔስ ልሂድ ልቆይ አያዋ አለ ልጅ ዘውዴ። አንተም አብረህ አዝግም አሉ ልጅ ኃይሉ። ልጅ ኃይሉ ተራሳቸው ጋር 10 ሰው ሆነው ቀሩና ጓዙና የቀረው ሰዋቸው ወደ ፈንጃ ጉዞውን ቀጠለ። በቅሎዎች ልጓም እየወለቀላቸው አመለኞች እንዳይሮጡና እንዳይጠፉ በልኮ እየተሰከሉ ሳር እንዲግጡ ከከብቶች ጥግ ተለቀቁ። ከዚያ አንዱ የልጅ ኃይሉ ሰው ኩታሮች በቅሎ ተመልከቱ አለና አስጠንቅቆ ተመለሰ። ልጅ ኃይሉ ሰዎችን ቀድሞ እንደነበሩት ሆነው ስራቸው እንዲቀጥሉ ነገራቸው። ሰዎቹ ግን ከመቀጠላቸው በፊት ቅጠል እየቆረጡ እንደ መደብ መደልደል ሲጀምሩ ልጅ ኃይሉ ድካሙ ለእርሳቸው መሆኑ ስለገባቸው ተውት፣ ግድ የለም ስራችሁን ቀጥሉ አሉ። እንዴት ተደርጎ ጌታዬ ካሉ በኋላ ሩጠ ተበቅሎ ላይ ግላሱን አምጣ ሲሉ የወንድ ሙሽራ አባት ከእርሳቸው ጋር ከመጡት ሰዎች አንዱን አዘዙ። ግላስተኛ በቅሎች ላይ ሊመጣ ይችላል እኮ አሉ ልጅ ኃይሉ። እሱ ለእኛ መቼ ሆነናል ጌታዬ አሉ ባለግርማው አዛውንት። ከዚያም ግላሱ መጣና እንደ መደብ ከተደረደረ ቅጠል ላይ ተነጥፎ ልጅ ኃይሉ ቁጭ አሉ። ከሁለቱም ወገን የተመረጡት ሽማግሎች ከልጅ ኃይሉ ብዙ ሳይርቁ ቁጭ አሉና የሴትና የወንድ ወገን ግራና ቀኝ ቆሞ ከሁለቱም በኩል የቀረቡት ከብቶች መገምገም ጀመሩ። ዛጎሏ ላም ተዘች ተቀንዳሟ ቀይ ላም ጋር ተመሳሳይ የምትሆን ይመስለኛል አሉ አንዱ ሽማግሌ ዳኛ። ምን የነሱ ከብቶች ከዝንጀሮ ቆንጆ ምን ይመራርጧል ነው? እንደዛ ቢጤ ናቸው። ቀንዳሟ ምን ይብላሉ? ሁሉም ቀንድ ብቻ ነው አሉ አቶ ጀመረ እንደመቀለድ እያለ። አይ አቶ ጀመረ እኛ ሰዎች ተፈላልገን ነው እንጂ የከብቱን ነገር ሳታንሰው አሁን የጉበቱን በረር የጨረሰው ከብት ሁሉ ከብት ነው። ደግሞ ሰቶካ ከብት ተቶካ ተወጣ አመት ይቆያል መሰለ። እንዲያው መልክ የበቃኝ ብቻ አይደለም ስንት ከብት ነው ተደንቢያ እያስፈጣን፣ ግማሹ በ6 ወር ግማሹ በአመት ይሄ ዝርግፍ ሆዱ በመርፌ የሚነደል እየመሰለ የሚሞተው። የከብት ነገር ስናናን ሰው ይቅር፣ እንዲያው ለጀንዱ ለላምነቱ ለአቅማደው ለጥፍሩ ቆዳ ይዞ ተመሄድ የሚቆጠር ነው አሉ ደማሙ አዛውንት። ከዚህ በኋላ ከዚያም ከዚህም ወገን ያሉት ከብቶች አንድ በአንድ እየቀረቡ ተመጣጣኝ ይሆናሉ የተባሉት ከብቶች በግምት እየተቻቻሉ ሲሄዱ አንዷ ቀንደ ዳፍላ ወይና ላም ወደ ሽማግሌዎች ፊት ቀረበች። ላሟ ከአቶ ጀመረ በኩል የቀረበች ነበረች። ከረጅም ቁመቷ በታች ሆዷ ጠውልጎ ዘርገብ ብሎ መሬት ሊነካ የደረሰ ይመስላል። ጎና አጥንቷም ገጠጥ ብሎ ይታያሉ። እች ላም ከስታለች፣ ገጭታ እንዳይኖርባት አሉ የሙሽራው አባት። የለም ሞኝ ነኝ እኔ እንዲህ ያለ ደባ የምሰራ? እሷ በጋ በመጣ ቁጥር መክሳቷ መሏ ነው አለ አቶ ጀመረ ንግግሩንም ቀጥሎ። ለመሆኑ ሰው ያቀረቧት ይቻ አይደለችም አሉ ወደ ነጭዋ ላም እያመለከቱ። የሙሽራው አባት ያቀረቧት ነጭ ላም በመጠኑ ከሳ ያለች ስለነበረች አዛውንቱ የኔዎቹ ቢከሱ በጋ በመሆኑ ሳሩ እየቀረበባቸው ነው፣ እየደረቀባቸው ነው። የእናንተ የቶካ ከብቶች ግን ካልታመሙ ምን ያከሳቸዋል አሉ። የመክሳቱ አይመስለኝም፣ አርጅታለች ይቺ። ኧረ ሰው ይስቅብሃል። የቀንዷን ክርክራት ሲቁጠሩት እሱ ተፈጥሮ ነው። እስቲ ጥርሷን እንየው። አገራችን ገታና ጉደር ሳር ስለሚበዛበት
ማንኛውም ከብት ጥርሱ ያለ ጊዜው ነው የሚሰበረው። አይ ይሄማ መህኛት ማብዛት ሆነ አለ አቶ ጀመረ። ግዴለም ብዙ አንጎዳዳ አሉ የሙሽራው አባት። አይ ዝምድና ፈልጎ እስከዚህ መጠበቅ አያስፈልግም ከሽማግሌዎች ሌላኛው። እውነት ነው፣ ብስል ተቀሊል እያየን መቻቻል አለባቸው። በቁጥር ሁላችሁም አልተናነሳችሁ አሉ ሁሉም ሽማግሌዎች። አሁን ሰው አናድክም፣ እንስማማና እንሂድ አሉ የሙሽራው አባት። ከብቶች አንዳንዳቸው እየቀረቡ ሳይገመገሙ አለ አቶ ጀመረ። ምን ያስፈልጋል? መቼም በዚህ አንፋረስ እንዴ? ባይሆን ሁለቱን ቁም በግምት አትፌ ለልጄ የላይ ከብት ባድርግላት ብቻዋን እንድትበለው ነው። እሱማ ባይሆን በፍቅር መሃል ጠብ አለ እኮ። እባክህ ተው ወንድሜ፣ ሰርጉ ሳይደርስ ፍቺውን ምን አሰበ? በቤታችን አግብተው መፍታት የለም። ከዚያችሁት አንዷ ጋር መቁረብ ነው። እኔ በ15 ዓመት የታገቧት ባለቤቴ ጋር ይወስታውን አሉ የሙሽራው አባት። በሉ ተስማሙ፣ ገና 50 ከብቶች እስትንገማገም ነገ ማልቅ በገሬታቸው ብቻ ተስማሙ አሉ ከሽማግሌዎች አንዱ። ስምምነቱ በዚህ መሰረት አለቀና የሰርጉን ቀንና የማስረጊያውን ልክ በሚመጣጠን ሳምንት ሊመካከሩበት ተወስኖ በዚያ ተዘጋጅቶ የነበረው ጠላና የእህል አረቂ ቀረበ። ልጅ ኃይሉም ሰዎቹን ለማስደሰት ሲሉ ከአረቂው አንድ የቀንድ መለኪያ እንዲሁም አንድ ዋንጫ ጠላ ጠጡ። አብረዋቸው ያሉ ሰዎችም እንደዚሁ መጡ። ልጅ ኃይሉ ተነስተው በቅሎዎቹ ቀረቡና መሄድ ከመጀመራቸው በፊት በሉ እግዚአብሔር ግቢውን ይባርክላችሁ፣ ባሳያችሁት ስምምነት በጣም ነው ደስ ያሰኛችሁኝ አሉ። አዎን ጌታዬ፣ በእርሶ አምላክ ተሳካልን። በዚህ ጊዜ እርሶ በዚህ መገኘት ለግቢው መባረክ አንድ ምስክር ነው አሉ የሙሽራው አባት። ሁሉም ለጥ ብለው እጅ በመንሳት ልጅ ኃይሉን ተሰናበቱና እሳቸው ጉዟቸውን ሲጀምሩ የሙሽራው አባት ወደፊት ወደ ቤታቸው የምትመጣ የልጅ ሚስታቸውን 25 ከብቶች ራሳቸው ለልጃቸው ከሰጡ 25 ከብቶች ጋር ደርበው 50 ቁም ከብታቸውን ይዘው ሰርጉን ለመደገስ የሚያስፈልገውን በልባቸው እያሰላሰሉ ወደ ተንከል ጉዞ ጀመሩ። አቶ ጀመረም ከከብቶች መካከል መርጦ ለመጀመሪያ ልጁ የሰጣቸውን 25 ከብቶች ለወደፊት አማቱ አስረክቦ ሰርጉን ለመደገስ ወደ ፍርቃ በር መጓዝ ጀመረ። የዘር የሀብት እኩያ ለመፈለግ ከተንከል ፍርድ በር ድረስ ሂዶ ለ12 ዓመት ልጅ የ6 ዓመት ልጅ ማጨትን ነገሩን ለማወቁት ግራ ቢመስልም ለሚያውቁት ግን ግራ አይሆንም። በክፍለ ሀገሩ ደንብ 10 ከብት ያለው 10 ከብት ያላትን 100 ያለው ቢያንስ 60-70 ከብት ያላትን ፈልጎ ያገባል እንጂ የራሱን ከብት ጥሎሽ ሰጥቶ ማግባት እንግዳ ወሬ ነው። እንኳን ጥሎሽ ሊሰጣት ምንም ሳታደርግልኝ አግብቼ ሚስትሉንና ብንፋታም ያው እጅና እግሬን ብቻ ይዤ እንደገባው እጅና እግሬን ብቻ ይዤ እወጣለሁ ብትል እሺ ብሎ አገባትም። ሰርቆ መወስለት ሌላ ነገር ነው። ነፍሱም የወጣላት ጋለሞታና በጥጓ ወንድሞች የሌሏት የሆነች እንደሆነ ነው። በአንዳንድ ቦታዎች ሚስት ሲገባ ብዙ ከብት ወይም ብዙ ብር ጥሎሽ ተብሎ ለሴቷ ወላጆች ይከፈልና ለባሏ እጅ እግሯን ብቻ ይዛ ትመጣለች የሚባል ወሬ በእነዚያ ክፍለ ሀገሮች ቢሰማ እንዴት አያስገርም? በሉ ዝም እንበል፣ ጎጃም በየምድር አይስማ። ስለዚህ ነው የወንድና የሴት ወገኖች እኩል ከብት አዋጠው ለሚጋቡ ልጆቻቸው የሚሰጡ። ከዚህ በቀር ዘሬ ጨዋ ነው የሚል ማንኛውም ሰው ቢቻል ከመሳፍንት ከነገስታት ጀምሮ ባይቻል ከአንድ ሀብታም ዘሩ የጠራ ገበሬ ጀምሮ ገረ ኢንኪያል ተንኮሶስን ተክሶስ ያንተን ባራባት እስጢፎን አግብታ ብሩ ወልደ ማርያምን ወልደ ማርያም አያቴን ባሻ በለጠ ካሰችን ይወልዳሉ እያለ በአራቱም አያቶች በኩል ያለ የዘር አመጣጡን ካልቆጠረ ጨዋ ነው ተብሎ ለግቢ አይፈልግም። ልጅ ኃይሉ ይህን ሁሉ ስለሚያውቁ እርሳቸው የሚሄዱበትን የግቢው ጉዞ ከዚያ ነፃ የሆነ ባል ውጭ መሆኑን ተሰማቸው። ማጫ ካስተያዩት ሰዎች እንደተለያዩ ያ ሁሉ የዝሆን ጥርስ፣ የጎሽ ቀንድ፣ የአንበሳ ጎፈር፣ ወርቅና ለቤት ሥራ የሚውሉ ሰዎች ይዘው የት እንደሚሄዱ ሲያስቡት ራሳቸው መታቸው። ሰው እኮ ደስታውና ነፃነቱን እያጣ የሚሄደው ወደ ላይ እየወጣ በሄደ ቁጥር ነው አሉ ልጅ ኃይሉ በልባቸው። ምንም እንኳ በራሳቸው ምርጫም ቢሆን ከወይዘሮ ወለተ ተክሌ የበለጠች ወይዘሮ አለች ብለው እንደማይጠራጠሩ ቢታወቅ ግቢው የመላ የንግድ መንፈስ ያዘለ ሆነባቸውና
በድንገት በመንገድ ባገኟቸው ባላገሮች የጋብቻ ወግ ቀኑ። ይሁን እንጂ ያ ሁሉ ዕቃና ገንዘብ ግማሹን ከቋራ ሕዝብ እንደተላከ እንጂ መንሻ ግማሹን ለወለተ ተክሌ እንደቀረበ ገጸ በረከት አድርገው ለደጃዝማች ማሩ አስረከቡ። ግቢና ፍቺ። ወይዘሮ ወለተ ተክሌና ልጅ ኃይሉ እንደታሰበው ተጋቡ። ደጃዝማች ማሩ እንዳሰቡት በቋራ በኩል የነበረው ችግር ተወገደላቸው። ነገር ግን ልጅ ኃይሉ እንደፈሩት ወለተ ተክሌ ኩራት የበጠጣጠሳት ወይዘሮ ሆና አልተገኘችም። የኃይሉና የወለተ ተክሌ ጋብቻ ሰዎች በጋብቻ ከሚያገኟቸው ታላላቅ ደስታዎች አንዱም ካልጎደለባቸው የጥቂት ዕድለኞች ብቻ ጸጋ ከሆኑ ጋብቻዎች አንዱ ሊሆን ቻለ። ወለተ ተክሌ ኃይሉን ባገባች ልክ በዓመቱ ክንፉን የመሰለ ልጅ ወለደች። የሁለቱ ፍቅር መቼም ተነግሮ አይጨረስም። የእኛ ነገር ፍቅሩም ሆነ ሌላውን ሁሉ ጥልቅ ስሜት በሆዳችን አመቀን መቻል ልማዳችን ሆኖ እንጂ ከጊዜ በኋላ በወለተ ተክሉና በልጅ ኃይሉ ፍቅር ደጃዝማች ማሩ ጣልቃ ገብተው የሰሩትን የግፍ የሆነ ስራ አሳዛኝ የሆነ ጉድ የሚያስፈጽም ነገር ነበረ። በሀብትና በምቾት በኩልም እንኳ ልጅ ኃይሉ ማንኛውም የቋራ ነጋዴ ተማምነውበት የሚኖር ነገር ነው። በጠቅላላው የወለተ ተክሌና የኃይሉ ጋብቻ ፍቅርና በረከት የሰፈነበት ውጤት በማሳየቱ የቋራ ካህናት በየሰርጉ ቤት ሲመርቁ የአብርሃምና የሳራ ጋብቻ የባረከ አምላክ ጋብቻቸውን ይባርከው የሚለውን የተለመደ የካህናት ምረቃ ለውጠው የኃይሉንና የወለተ ተክሌን ጋብቻ የባረከ አምላክ ጋብቻውን ይባርከው እያሉ መመረቅ ጀምሮ ነበር ይባላል። ከልጅ ኃይሉ ቤት ወረድ ብሎ በሚገኘው ደልዳላ ቦታ የበቀለው ለምለም ሰርዶ በኃይሉ የጠጅን ቡላ የሚፋፋ ነው እየተባለ ስለሚነገር አህዮቻቸውና በቅሎቻቸውን አጋሶቻቸውን በዚያ የሚያላግጡ ተላላፊ ነጋዴዎች ሁሉ የኃይሉ ጠጅ እንዳይነጥፍ ሳይመርቅ አያልፍም ነበር የሚል ተረት እስከ ብዙ ጊዜ በቋራ ይነገር ነበረ። ነገር ግን ምንም እንኳ ኃይሉና ወለተ ተክሌ ሰው በምድር ላይ ሆኖ ሊደሰት በሚችለው መጠን ተደስተውና ከእግዚአብሔር በተሰጣቸው ጸጋ ረክተው ቢኖሩ ጊዜና አካባቢ ከሚወልደው ያልተጠበቀ ችግር ሊድኑ አልቻለም። ወለተ ተክሌ ክፋትን ጡት ካስጣለች ዓመት አልፈዋት ልክ ልጃገረዷ ወለተ ተክሌን መስላ ነበር። አንድ ቀን ጧት ልጅ ኃይሉና ወይዘሮ ወለተ ተክሌ ከቁርስ በኋላ ብቻቸውን ቁጭ ብለው ሲጫወቱ ወለተዬ ልጁ አንዱ በቃ ሊሆን ነው እንዴ አሉ ልጅ ኃይሉ። ምን አውቄ አለች ወለተ ተክሌ። የለም ጨዋ ሆድ ነው ያለሽ፣ ውሸቴን ነው። ፍቅር በአፍላኛነቱ ጊዜ ሳለ ልጅ ሲደራረበት የፍቅር መሰናክል ይሆናል። ለተንኮሉ ዝም አለ እንጂ እሱ ሳይሰናከልም ነበር። 9 ወር እርግዝና፣ 2 ወር አራስነት፣ 3 ዓመት ማጥባት፣ ከዚያ ሌላ እርግዝና መቀጠል ተሆነ ተኔ ጋር እንደ ልብ ለመሆን የሚችለው መቼ ሊሆን ነው አሉ ልጅ ኃይሉ በቀልድ። አሁን ለእሱ ምን ጊዜ ይጠፋል ብለህ አለች ወለተ ተክሌ እንደመሳቅ ብላ። ጊዜ ማግኘት ቢሉሽ ጊዜ ማግኘት ነው አሉ ልጅ ኃይሉ። አይ ጊዜን በሙሉ በልፊያ ብቻ ለማሳለፍማ ሕግ ተፈጥሮስ ምች ይፈቅዳል አለች ወለተ ተክሌ። ልጅ ኃይሉና ወለተ ተክሌ በዚህ ግላዊ ቀልድ ላይ እንዳሉ የእልፍኝ አሽከሩ በድንገት ቋርጦ ገባ። ምንድን ነው አሉ ልጅ ኃይሉ አሽከሩን ቀና ብለው እያዩ። ተደንቢያ ደብዳቤ ይዤ መጣሁ የሚል ሰው ስለደረሰ ነው የገባው አለ አሽከሩ። ተማን ተላኩ ይላል አሉ ልጅ ኃይሉ አንገታቸውን ዘንበል ግንባራቸውን ኮስተር አድርገው አሽከሩን እየተመለከቱ። ተደጃዝማች ማሩ ይላል አሉ አሽከሩ። ልጅ ኃይሉና ወለተ ተክሌ ሁለቱም ስለ ጉዳዩ የሚያውቁት ነገር ስላልነበረ እርስ በርሳቸው ተያዩ። ከዚያም ልጅ ኃይሉ ወደ አሽከራቸው ፊታቸውን መለሱና ግባ በለው አሉ። አሽከርየው መልእክተኛውን ሊያጠራ ሲወጣ ልጅ ኃይሉ ወደ ወለተ ተክሌ ያተኩረው እየተመለከቱ ምን ችግር ገጠማቸው? ሸር ላይክ አድርጉ። ትረካው ይቀጥላል።